በዚህ ምድር ላይ እውነተኛ መብል እውነተኛ መጠጥ ተብሎ የተጠራው የጌታ ስጋና ደም ብቻ ነው። እስኪ በሉ ስጋዬ በሉ እስኪ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው የሚባል አለ በዚህ ምድር። እውነተኛ የሚባል ምግብ እውነተኛ የሚባል መጠጥ አለ እዚህ ምድር ውስጥ። ማትሞቱበት ምግብ፣ ህይወት የምታገኙበት ምግብ፣ ማትታመሙበት ምግብ፣ ማትራቡበት ምግብ፣ ረሃብን የሚያስወግድ ምግብ፣ ጥምን የሚያስወግድ ለዘላለም እንደዛ አይነት መጠጥ በዚህ ምድር ታውቃላችሁ? ህይወት የሚሰጥ ጥበብ የሚሰጥ የሚያነፍስ ነው እንጂ የሚያሰንፍ የሚያሳብድ መጠጥ ነው እንጂ እዚህ ዓለም ላይ ያለው ህይወት የሚሰጥ ጥበብ የሚገልጥ እውቀት የሚገልጥ እዚህ ዓለም ላይ ታውቃላችሁ? እንደዚህ አይነት መጠጥ ታውቃላችሁ? የጌታ ስጋና ደም ጥበብን የሚገልጥ ነው፣ እውቀትን የሚገልጥ ነው። ልቡናን አይምሮን ብሩህ የሚያደርግ ወደ ሰማይ የሚወስድ ነው። ከመላእክት ጋር አንድ የሚያደርግ ነው። አካልን ከክርስቶስ አካል ጋር የሚቀጥል ነው። ጭንቅላትህ የክርስቶስ ጭንቅላት እንዲሆን የሚያደርግ ነው። ወይም ራሱ ክርስቶስ እንዲሆን የሚያደርግ ነው ስጋና ደም ማለት።